እንሰትን በዘመናዊ መንገድ በማቀነባበር ለዓለም አቀፍ ገበያና ለሀገር አቀፍ ገበያ የሚሆን መልኩ ያመረትን ለገበያ እናቀርባለን ማለት ነው። በዚህ ስራችን ዓለም አቀፍ ሽልማት ሁሉ ያገኘንበት ነው። በሀገር ውስጥ ብቻ ሳይሆን ኢንተርናሽናሊ ካሉ ሰዎች ጋር ተወዳድረን አሸንፈን በጣም ትልቅ ሽልማት ያገኘንበት ነውና ያው ስራው ሳይንስን መሰረት አድርጎ የመጣ እስከሆነ ድረስ ዓለም አቀፍ ተወዳዳሪነቱ ከፍ ያለ ነው። ምርታችን ወይ የመጀመሪያ ፕሮዳክቶችን ስናገኝ ወደ ማርኬት መሞከር ጀመረን ማለት ነው። ያንን ስናደርግ ግን ያው የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የኢትዮጵያ ኮንፎርሚቲ አሰስመንት የሚመለከታቸው አካላት ሁሉ ፕሮዳክቶቹን ቴስት አድርገውልን ያው ኤሊጂብል እንደሆነ በማለት ፓተንት ሰጥተውናል። ያው ኦፊሻሊ ከአርባ ዩኒቨርሲቲ ጋር በመሆን ነው። እሱን ፓተንት ይዘን ነው ወደ ገበያም ስንወጣ ይዘን የወጣ ነው ማለት ነው። ፕሮዳክቱ አዲስ ነው። ከዚህ ቀደም ቆጮ በዚህ መልክ አይታወቅም። ስለዚህ በዚህ መልክ አይታወቅም። ቆጮን በዱቄት መልክ ማሰብ ይከብድ ነበረ። ሁለት ደግሞ በጣም ፕሮሰሱ በጣም ውስብስብ ነው። እኛ እንደምናስበው አይደለም። በተለይ እኛ መጀመሪያ ያሰብንበት መንገድና ወደ ገበያ ስንገባ የነበረው ነገር አይገናኝም ነበር። ስለዚህ እሱን ሁሉ ቻሌንጅ አልፈን ነው አሁን ፕሮዳክቱን በተወሰነ መልክ በተለይ ደግሞ አሁን ከፍተኛ የውጭ ፍላጎት አለ። በተለይ ዓለም አቀፍ የምግብ ፋብሪካዎች ምርታችንን ወስደው መርመረው ወደ ውጭ ለማውጣት ወደ ውጭ በሰፊው ኢምፖርት ለማድረግ ጥያቄ እያቀረቡ ይገኛሉ። ቆጮ በአብዛኛው የሀገራችን አካባቢዎች በምግብነት እያገለገለ የሚገኝ ነገር ግን አድካሚ በሆነ መንገድ የሚዘጋጅ የምግብ አይነት ነው። ቆጮን በዘመናዊ መንገድ የምግብ ደህንነቱን በጠበቀ መልኩ በዱቄት መልክ የማምረት ሂደትን ለመጀመሪያ ጊዜ በጥናት ያረጋገጡት ዶክተር አዲሱ ፍቃዱ የሥራውን አዋጭነት በመገንዘባቸው ብዙም ጊዜ ሳያጠፉ ሉሲ እንሰት የተሰኘ ማኒፋክቸሪንግ ኢንተርፕራይዝ በማቋቋም በአጭር ጊዜ የምርምር ውጤታቸውን በተግባር ወደ ምርት ማስገባት ችለዋል። ስሜ አዲሱ ፍቃዱ እባላለሁ። የድርጅታችን ወይ የሉሲ እንሰት መስራችና ሼር ሆልደር ነኝ። ስለዚህ ሉሲ እንሰት እንደምታውቁት ከእንሰት እሴት የተጨመረባቸው ምግቦችን በዘመናዊ መንገድ እና ፓተንትድ በሆነ መንገድ አምርቶ ለገበያ የሚያቀርብ ድርጅት ነው ሉሲ እንሰት። ሉሲ እንሰት ደግሞ በብዛት ከሚያመርታቸውና በጣም ከሚሸጠው ምርታችን ውስጥ አንዱ የቆጮ ኩኪስ ነው። የቡላ ዱቄትም አለን፣ የቆጮ ዱቄትም አለን። እዚህ የምናየው የቆጮ ዱቄት ያው ቆጮ ዱቄት ብቻ ኖርማሊ ቆጮ ንጹህ የቆጮ ዱቄት ነው፣ ግን የተመረተበት መንገድ የምግብ ደህንነት ስርዓትን ተከትሎ ነው የሚመረተው። ይሄ ማለት በባህላዊ መንገድ በእንጨት ሲፋቅ የነበረው በቀርከሃ በአጥንት ሲፋቅ የነበረው እኛ በተወሰነ መልኩ በማሽን አርገነዋል። ይሄ የምግብ ደህንነቱን እንዲያስጠብቅ አስችሎናል ማለት ነው። ለዛም ነው ዓለም አቀፍ የምግብ ካምፓኒዎች በተለይ የአውሮፓ ከሁለት ካምፓኒዎች ከፍተኛ ፍላጎት አሳይተዋል። ከአሜሪካም እንደዚህ ፍላጎት ያሳዩ ካምፓኒዎች አሉ። ይሄም በተለይ ደግሞ ግሉተን ፍሪ ነው፣ ኦርጋኒክ ነው እና ኒውትሪየንት አለው። ብዙ ሚኒራሎች በተለይ ብዙ ምግቦች ላይ ማናገኛቸው ንጥረ ነገሮች እዚህ ውስጥ ይገኛልና ይሄን ምግብ በተለይ ይሄ ዲያቤቲክ ፍሬንድሊ ነው። በተለይ ፋይበር ኮንተንቱ በቂ የሆነ ፋይበር ኮንተንት ስላለው የስኳር በሽተኞችን ቢበሉትም ግሉተን አለርጂም ላለባቸው ሰዎች የሚመከር ምግብ ስለሆነም ነው ዓለም አቀፍ ካምፓኒዎች በጣም ፍላጎት አሳይተውበት እኛ አሁን የማምረት አቅማችንን ብቻ ማሳደግ ነው የሚጠበቅብን እንጂ ፕሮዳክቱ በጣም ጥራት ያለው ነውና ጤነኛም ነው። ከሌሎቹ እንደ ስንዴ ወይንም ሌሎቹን ብጠቅስልህ እንደነሱ የሰዎች ጤና ላይ የሚያመጣው በተለይ ደግሞ ከስኳር ጋር ከሌሎች ከውፍረት ጋር በተያያዘ የሚያመጡ የጎንዮሽ ጉዳቶችን የማያስከትል ነው። የሉሲ እንሰት ምርቶች የጥራት ስታንዳርዳቸውን ጠብቀው የሚመረቱ ከመሆናቸውም ባለፈ ዓለም አቀፍ ተቀባይነትንም አግኝተዋል።
የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት፣ የኢትዮጵያ ኮንፎርሚቲ አሰስመንት የሚመለከታቸው አካላት ሁሉ ፕሮዳክቶቹን ቴስት አድርገውልን ያው ኤሊጂብል እንደሆነ እንትን በማለት ፓተንት ሰጥተውናል። ያው ኦፊሻሊ ከአርባ ዩኒቨርሲቲ ጋር በመሆን ነው። እሱን ፓተንት ይዘን ነው ወደ ገበያም ስንወጣ ይዘን የወጣ ነው ማለት ነው። ስለዚህ ወደ ገበያ ይዘነው ስንወጣ ያው ብዙ መንገጫገጮች ነበሩ። በተለይ ፕሮዳክቱ አዲስ ነው። ከዚህ ቀደም ቆጮ በዚህ መልክ አይታወቅም። ስለዚህ በዚህ መልክ አይታወቅም። ቆጮን በዱቄት መልክ ማሰብ ይከብድ ነበረ። ሁለት ደግሞ በጣም ፕሮሰሱ በጣም ውስብስብ ነው። እኛ እንደምናስበው አይደለም። በተለይ እኛ መጀመሪያ ያሰብንበት መንገድና ወደ ገበያ ስንገባ የነበረው ነገር አይገናኝም ነበር። ስለዚህ እሱን ሁሉ ቻሌንጅ አልፈን ነው አሁን ፕሮዳክቱን በተወሰነ መልክ በተለይ ደግሞ አሁን ከፍተኛ የውጭ ፍላጎት አለ። በተለይ ዓለም አቀፍ የምግብ ፋብሪካዎች ምርታችንን ወስደው መርመረው ወደ ውጭ ለማውጣት ወደ ውጭ በሰፊው ኢምፖርት ለማድረግ ጥያቄ እያቀረቡ ይገኛሉ። ስለዚህ ይህንን ነገር ያው የሰራነው ስራ በተለይ በቂ የሆነ ሳይንሳዊ ማስረጃ አለን። ይሄም ነው አሁን በዚህ ሳምንት ባለፈው ሳምንት ካገኘነው ሽልማት ጋር 16 ዓለም አቀፍ ሀገር አቀፍና አህጉር አቀፍ ሽልማቶችን አግኝተንበታል። ይሄ ማለት ዓለም አቀፎቹ ቤስት ዩሮፒያን ሳይንስ አዋርድ ወስደናል። አሁን ከላስት ዊክ የወሰነው ጃፓን ኢንተርናሽናል ያንግ ሪሰርቸር አዋርድ አሸንፈናል። ቤስት እንሰት ካን ቢ ዘ ኔክስት አፍሪካን ሱፐር ፉድ ብለን ከአፍሪካ ተወዳድረን አንደኛ ወጥተን አሸንፈናል። እና ከኢትዮጵያም ናሽናል የሚኒስትሪ ኦፍ ኢኖቬሽን እንደዛው ሞሽን በተመሳሳይ መልኩና ወደ 16 ሽልማቶችን አገኘ። ይሄ ማለት የምንሰራው ስራ ሳይንቲፊካዊ እንትንን የተከተለ ሳይንሳዊ መርህን የተከተለና ለዓለም አቀፍ ገበያ የሚበቃ ምግብ ነው። ሉሲ እንሰት በሂደት ራሱን በማሳደግ ለብዙ የአካባቢው ነዋሪዎችም የስራ ዕድል መፍጠር ችሏል። ድርጅታችን ሉሲ እንሰት ሲጀምር የነበረን ያው 3 ሰው ነበረ። በ3 ሰራተኛና ወደ 440 ሺህ ብር አካባቢ ካፒታል ይዘን ነው ስራውን የጀመርነው። በምንጀምርበት ሰዓት ያው ብዙ የመስሪያ ቦታ አልነበረንም። ሁለት ደግሞ በተለይ ከእንሰት አብቃይ ከሆኑ አካባቢዎች ላይ ብዙ ማህበራት አብረውን የሚሰሩ አልነበሩም። ለዚህ ትንሽ ፈተና ነበረብንና አሁን ያኛው ቁጥር በእጅጉ አድጎ ካፒታላችንም አሁን ከ5 ሚሊዮን ብር በላይ ሆኗል። ይሄ በካሹ ነው። ኢንካይንድ ደግሞ ያው ከ10 ሚሊዮን የሚበልጡ ማሽነሪዎችና ሪሶርሶች ኖርማሊ በእጃችን ያሉ አሉ። ሰራተኛችንም አሁን ከ6 ማህበራት ጋር እያንዳንዱ ማህበር ከ20 በላይ አባላት ያሉት ይሄ በቀጥታ ማለት ነው። ከ6 ማህበራት በቀጥታ ለኛ ግብአት ያቀርባሉ። በውስጣችንም ከ13 ሰራተኛ በላይ በቋሚነት እዚህ ሼድ ላይ እና ከዚህ ሼድ ጋር የተያዙ መስክ ላይ የሚሰሩ ሰራተኞች አሉ ማለት ነው። በቀጣይ ስራቸውን በማስፋፋትና በማሳደግ ምርቶቻቸውን ለሀገር ውስጥና ለውጭ ሀገር ገበያ በስፋት የማቅረብ እቅድ እንዳላቸውም ዶክተር አዲሱ ገልጸዋል። ከፍተኛ ፍላጎት ከተለያየ አቅጣጫ ሲመጣብን የማምረት አቅማችንን ከፍ ለማድረግ በከፍተኛ ወጪ ተጨማሪ ማሽነሪዎችን እያስገባን እንገኛለን። አሁን ከቻይና ተጭነው ጅቡቲ እየደረሱ ነው ማሽኖቻችን። እነሱን ማሽን ስንጭን ቀጥታ እስከ ውጭ ገበያ ድረስ ምግባችን በሰፊው ማለት ነው። አሁን በሰው በኩል ነው ወደ ውጭ እየላክን የነበረው፣ ግን አሁን ከዚህ በኋላ በራሳችን ፍቃድ ለኢንተርናሽናል ማርኬት እናቀርባለን ማለት ነው። በተጨማሪ ደግሞ የደቡብ ኢንዱስትሪ ፓርኮች ኮርፖሬሽን ጥረታችንን አይቶ ምርቱ ገበያ ላይ እንደሚፈልግ ታውቆ ተጨማሪ የማምረቻ ቦታ አመቻችቶልናል። ስለዚህ የሚመጡት አዳዲስ ማሽነሪዎችን በአዲሱ ሼድ አድርገን በጣም ከ30 በላይ ወጣቶችን እንቀጥራለን። ይሄ 30 ብቻም ሳይሆን ተጨማሪ 20 ማህበራትን ኦሬዲ ማሽን ሰተናቸዋል። ማሽን ሰተናቸዋል ማለት እንሰት የሚፍቁበትን ማሽን የሰጠናቸው ስልጠና የወሰዱ ማምረቻ ቦታ በየእንሰት አብቃይ ቦታዎች ላይ ያላቸው ማህበራቶች አሉ። እነሱ ማህበራት ለኛ እንዲያቀርቡ አስፈላጊውን ድጋፍ አድርገንላቸዋል። ማሽኖቹ ሲመጡ ቀጥታ ወደ ስራ የሚገቡ ይሆናል ማለት ነው። ስለዚህ እነዚህ ነገሮች ቅድም የጠቃቀስኩ ይሄ ከትርፍም ያለፈ ነው። በተለይ ለማህበረሰብ የምንሰጠው አገልግሎት በጣም ቫልዩ ያሰጠው ብዙም ሽልማት የሚያስገኝልን እሱ ነው። እኛ ከትርፍም ባለፈ መልኩ ድሮ ምንም አይታወቀው እንሰት በዓለም አቀፍ ደረጃ ማስተዋወቅ መቻላችንን ነው እውቅና የሚያገኘልን። ምርቱ ደግሞ በጣም ተፈላጊ ነው። ወጣቶች ስራን ከቅጥር ብቻ ከሚጠብቁ በዙሪያቸው ያለውን ጸጋ በመለየት የራሳቸውን ስራ እንዲጀምሩ ዶክተር አዲሱ ምክራቸውን ለግሰዋል። ወጣቶች
ተቀጥሮ ከመስራት ወይ ደግሞ ያ አካባቢያችን ላይ ያለውን ብለሲንግ ምን አለን የሚለውን ነገር በደንብ ብዙ ጊዜ አስተውሉም። አብዛኛው ወጣት በመንግስት ተቋም ወይ ደግሞ በግልም ተቀጥሮ መስራትን ነው የሚያስቡት። ግን እንደዚህ አይነት ካምፓኒዎች ለምሳሌ ከኛ ካምፓኒ ላይ ዱቄት ልንሰጣቸው እንችላለን። በዱቄቱ የተለያዩ ምግቦችን እያመረቱ ለአካባቢ ገበያ ማቅረብ ይችላሉ። ሁለት ደግሞ እንሰት አብቃይ አካባቢ ያሉ ወጣቶችን ፍላጎት ካላቸው እኛ ስልጠና ሰጥተን ማሽን ሰጥተናቸው ወደ ስራ እንዲገቡ ማድረግ እንችላለን። ስለዚህ እኛ በዚህ ፍላጎት አለን፣ በዚህ ተደራጅተን መስራት እንፈልጋለን የሚሉ ካሉ እኛ በነፃ ድጋፉንም እናደርጋለን፣ ማሽኑንም እናቀርብላቸዋለን እና በጋራ አብሮ ማደግ ይቻላል ነው።